ሰላም ሰላም የኢትዮ ስኩል ቤተሰቦች፣ ዛሬ 7ኛ ክፍል ካርበን ሳይክል ኤንድ ወተር ሳይክል የሚለውን እንመለከታለን። እናንተም እስከ መጨረሻው ድረስ ላይክ፣ ሰብስክራይብ እያደረጋችሁ ተከታተሉን። ወደ ትምህርታችን። እሺ፣ ዛሬ የምንማረው የ7ኛ ክፍል ካርበን ሳይክል የሚለውን ይሆናል። ካርበን ሳይክል ምንድን ነው? በመሬት ላይ ብዙ ዑደተ ህይወቶች ብዙ ሳይክሎች አሉ። አንደኛው ካርበን ሳይክል ነው። ሁለተኛ በደንብ የሚታወቀው ሁለተኛ ደግሞ ወተር ሳይክል ነው። ካርበን ሳይክል ለራሱ ማለት ምን ማለት ነው የሚለውን እናያለን ማለት ነው። ካርበን ሳይክል ኢዝ ዋን ኦፍ ዘ ፕሮሰስ ኢን ዊች ዘ ኢንተራክሽን ቢትዊን ሃይድሮስፌር፣ ሊቶስፌር፣ ባዮስፌር ኤንድ አትሞስፌር ካን ቢ ዲሞንስትሬትድ። ካርበን ሳይክል የሚባለው በሃይድሮስፌር፣ በሊቶስፌር፣ በባዮስፌር፣ በአትሞስፌር መካከል ያለውን ዝምድና ኢንተራክሽን ሊያሳይ የሚችል ፕሮሰስ ነው። ምን ሊያደርግ የሚችል ፕሮሰስ ነው? ሊያሳይ የሚችል ፕሮሰስ ነው። ካርበን ሳይክል ኢዝ ዋን ኦፍ ዘ ፎሎዊንግ ፕሮሰስ። አንደኛው ምንድነው? ሂደት ነው። ኢን ዊች ዘ ኢንተራክሽን ቢትዊን በማን መካከል ያለ ዝምድና? በሃይድሮስፌር መካከል ያለ። ሃይድሮስፌር በባለፈው ክፍላችን እንዳየነው መለስ ብላችሁ ማየት ትችላላችሁ። ሃይድሮስፌር ማለት የውሃ አካላትን የያዘ በውሃ አካላት መካከል ያለ። ሊቶስፌር ማለት ደግሞ በመሬት ገጽታ ላይ የሚገኙ ሶሊድ ኤንድ ሮኪ አካላት መካከል፣ ምሳሌ አፈር፣ ማዕድናት ሊቶስፌር ስለሚባሉ ማለት ነው። ባዮስፌር ደግሞ ምንድነው ማለት ነው? ላይፍ ህይወት ባላቸው ነገሮች በእንስሳት በእጽዋትና በሰው እና አትሞስፌር ምንድነው? ከባቢ አየር። በእነኚህ መካከል ያለውን ዝምድና ኢንተራክሽን ዶሚኒስትሬት ሊያሳየን የሚችል ምንድነው ማለት ነው? ፕሮሰስ ምንድነው? ካርበን ሳይክል በሃይድሮስፌር፣ ሊቶስፌር፣ ባዮስፌር ኤንድ አትሞስፌር መካከል ያለውን ዝምድናን የሚያሳይ ምንድነው? ካርበን ሳይክል ይባላል። ካርበን ምንድነው? ካርበን ኢዝ ዘ ፋውንዴሽን ኦፍ ኦል ላይፍ ኦን ዘ እርዝ። በመሬት ላይ ላሉ ነገሮች መሰረታዊ የሆነ በመሬት ላይ ለሚገኙ ሁሉም ህይወቶች ምንድነው መሰረታቸው? ማን ነው? ካርበን ነው። ምክንያቱም አሁን ለሰው ልጅ ወይም ለተለያዩ ለእጽዋት፣ ለእንስሳት ምን ያስፈልጋል? ካርቦሃይድሬት ያስፈልጋል። ዋናው እሱ ስለሆነ ፕሮቲን ያስፈልጋል። እነኚህ ካርቦሃይድሬት ውስጥ ምን አለ ማለት ነው? ካርበን ስላለ ፕሮቲን ውስጥ ማን አለ ማለት ነው? ካርበን አለ። ሌሎችም ስብና ቅባት የሚባሉ ፋት ኤንድ ኦይል የሚባሉት ውስጥ ማን አለ ማለት ነው? ካርበን ስላለ ለሰው ልጅ ጠቃሚ የሚባሉ ንጥረ ነገሮች ካርቦሃይድሬት፣ ፕሮቲን፣ ስብና ቅባት የምንላቸው በሙሉ በውስጣቸው ምን አለ ማለት ነው? ካርበን አላቸው። ምን አላቸው ማለት ነው? ካርበን ስላላቸው ካርበን ኢዝ ዘ ፋውንዴሽን ኦፍ ኦል ላይፍ ኦን ዘ እርዝ ተብሏል። ምክንያቱም ቱ ፎርም ምን ይሰራል? ኮምፕሌክስ ሞለኪውል አሁን የተናገርኩት እንደ ፕሮቲን፣ ካርቦሃይድሬት እነሱን ምን ያደርግልናል ማለት ነው? እነኚህን ለመፍጠር ኮምፕሌክስ የሆኑ ሞለኪውሎችን ለመፍጠር ይረዳናል። ለዛ ምን ተባለ? ፋውንዴሽን ኦፍ ኦል ላይፍ ኦን ዘ እርዝ ተብሏል ማለት ነው። ካርበን ኢዝ ኦልሶ ፋውንድ ኢን ዘ ኤር ኢን ዘ ፎርም ኦፍ ካርበን ዳይኦክሳይድ። ካርበን በአየር ውስጥ ይገኛል። በምን መልክ ነው የሚገኘው? ኢን ዘ ፎርም ኦፍ ካርበን ዳይኦክሳይድ። በምን መልክ? በካርበን ዳይኦክሳይድ መልክ በከባቢ አየር ውስጥ ወይ በአየር ውስጥ ምን ያደርጋል ማለት ነው? ይገኛል። እስቲ ካርበን ሳይክል የሚለውን ካርበን ሳይክል ኢዝ ዘ ፕሮሰስ፣ ቅድም ብያቸዋለሁ ፕሮሰስ ነው አይደል? ዌር ካርበን ኮምፓውንድስ አር ኢንተርቼንጅድ አመንግ ባዮስፌር፣ ሊቶስፌር ኤንድ ሃይድሮስፌር ኤንድ አትሞስፌር። በአትሞስፌር፣ በሃይድሮስፌር፣ በሊቶስፌር መካከል ምን ያደርጋል ማለት ነው? ይንቀሳቀሳል። አንዴ አትሞስፌር ውስጥ፣ አንዴ ሊቶስፌር፣ አንዴ ባዮስፌር እያለ በእነሱ ውስጥ ምን ያደርጋል ማለት ነው? ኢንተርቼንጅ ያደርጋል። ምንድን ፕሮሰስ ሆኖ ምን የሚያደርግበት ይሄ ካርበን ኮምፓውንዱ ኢንተርቼንጅ ያደርጋል። ከአንዱ ወዴት? ከባዮስፌር ወደ ምን ኢንተርቼንጅ ያደርጋል?
ወደ ሊቶስፌር ከሊቶስፌር ወደ ምን ወደ ሃይድሮስፌር ከዛ ወደ ምን ወደ አትሞስፌር የሚያደርግበት ኢንተርቼንጅ የሚያደርግበት የሚለወጥበት ያ ፕሮሰስ ምን ይባላል ማለት ነው? ካርበን ሳይክል ይባላል። ካርበን ሳይክል ሊቶስፌር። አሁን የካርበን ኮምፓውንዱ በሊቶስፌር፣ በሃይድሮስፌር፣ በአትሞስፌር፣ በባዮስፌር መካከል የሚያደርገው ምንድን ነው? ለውጥ ነው። እሱ ለውጡ ምን ማለት እንደሆነ እናያለን ማለት ነው። አሁን ምንድን ነው ካርበን ኮምፓውንዱ የት ውስጥ ይገኛል? አየር ውስጥ ይገኛል። አየር ምንድን ነው ብያቸዋለሁ ደግሞ አትሞስፌር ነው። አሁን በምን ውስጥ ካርበን ኮምፓውንድ ተገኘ? በአትሞስፌር ውስጥ ምን አደረገ? ተገኘ ማለት ነው። ያንን በአትሞስፌር ውስጥ የሚገኘውን ደግሞ ካርበን ኮምፓውንድ ፕላንቶች ምን ያደርጉታል? አብዞርብ ያደርጉታል። ለምን? ፎቶሲንተሲስ ለማከናወን ማለት ነው። አሁን ወደ ምን ገባ? ወደ ይሄ ካርበን ኮምፓውንዱ ከአትሞስፌር ወጥቶ ወደ ምን ገባ ማለት ነው? ወደ ፕላንቶች። ፕላንት ደግሞ ምንድን ናቸው? ባዮስፌር ናቸው ማለት ነው። እነኚህ ፕላንቶች ደግሞ በሚሞቱበት ጊዜ ዲኮምፖዝ ይሆናል። ከፊሉ ወደ ምን ይገባል? ወደ አፈር ውስጥ ይገባል። ወደ ምን እንትን ይላል ማለት ነው? ወደ ምን ኢንተርቼንጅ አደረገ ማለት ነው? ወደ ሊቶስፌር። ይሄ ፕሮሰስ ካርበን ኮምፓውንድ በባዮስፌር፣ በሃይድሮስፌር፣ በሊቶስፌር፣ በአትሞስፌር መካከል የሚያደርገው ኢንተርቼንጅ ወይም ለውጥ ሂደቱ ምን ይባላል ማለት ነው? ካርበን ሳይክል ይባላል። ምን ይባላል? ካርበን ሳይክል ይባላል። ፕላንትስ ቴኪን ያደርጉታል። ፕላንትስ ቴኪን ካርበን ዳይኦክሳይድ ፍሮም ዘ ኤር ቱ ሜክ ፉድ። ፕላንቶች ካርበን ዳይኦክሳይድን ቴኪን የሚያደርጉት የሚወስዱት ከምን ከአየር ምን ለማድረግ ነው? ምግባቸውን ለማዘጋጀት። ከዛስ ምን አኒማል ኢት ፕላንትስ ኤንድ ጌት ዘ ካርበን። አኒማሎች ያንን ፕላንቶች እነኛን ፕላንቶች ሲበሉ ካርበን ምን ያደርጋሉ ማለት ነው? ጌት ወደ እነሱ ያደርጋሉ፣ ወደ ካርበንን ያገኛሉ ማለት ነው። ዌን ፕላንት ኤንድ አኒማል ምን ሲያደርጉ? ሲሞቱ። አሁን ምን ብያቸዋለሁ? አትሞስፌር ውስጥ ነበረ። ከአትሞስፌር ወደ ፕላንትና አኒማል ሲገባ ምን ገባ? ባዮስፌር ላይ ገባ ማለት ነው። እነኚህ ፕላንትና አኒማሎች ሲሞቱ ዲኮምፖዝ ሲሆኑ ሲበሰብሱ ምን ያደርጋሉ? ሪሊዝ ካርበን ባክ ኢንቱ ዘ ኤር። ዲኮምፖዝ ካደረጉ በኋላ የሆነ ትነት ከትኩስ ከሆነ ነገር ላይ እየተነነ እንደሚወጣ ሁሉ ከዲኮምፖዝ ካደረገ አኒማል ወይም ፕላንት ላይ እነኚህ ካርበን ይሄ ካርበን ምን ያደርጋል ማለት ነው? ሪሊዝ ባክ ቱ ዘ ኤር ያደርጋል። ተመልሶ ወዴት ይገባል ማለት ነው? ወደ አየር ይገባል ማለት ነው። ከፊሉ ምን ያደርጋል ማለት ነው? ስቶር ኢት ኢን ዘ ሶይል። አሁን ከፊሉ ምን ያደርጋል? ወደ አትሞስፌር ባክ ያደርጋል። ተመልሶ ወደ አየር ውስጥ ይገባል። የቀረው ግን ምን ያደርጋል ማለት ነው? አፈር ውስጥ ይቀራል ማለት ነው። ኦቨር ኤ ሚሊየን ኦፍ ይር ከብዙ ሚሊየን ዓመታት በኋላ ይሄ ሰም ካርበን ቢካም ፎሲል ፊውል ይሆናል። አፈር ውስጥ የቀረው ካርበን ወደ አትሞስፌር ያልተመለሰው ካርበን ወደ ምን ይለወጣል ማለት ነው? ወደ ፎሲል ፊውልነት ይለወጣል። ፎሲል ፊውል የሚባሉት እነ ኮል፣ የድንጋይ ከሰል፣ ኦይል፣ ፔትሮሊየም የሚባሉት ምን ይባላሉ? ፎሲል ፊውሎች ናቸው። ከዛስ ሂውማን በርንስ ዚስ ፊውል ፎር ኢነርጂ። ኮልን፣ ኦይልን፣ ፔትሮሊየምን የሰው ልጅ ለተለያየ ምክንያት ይጠቀመዋል። ዊች አርስ ሞር ካርበን ዳይኦክሳይድ ቱ ዘ ኤር። ምን ማለት ነው? ቅድም አሁን የፎሲል ፊውል የተፈጠረው ከምንድን ነው ብለናል? ፕላንትና አኒማል ሲሞቱ ዳይ ሲያደርጉ ምን ይሆናሉ ማለት ነው? ይበሰብሳሉ፣ ዲኮምፖዝ ያደርጋሉ። ከፊሉ ምን ያደርጋል? ወደ አትሞስፌር ይመለሳል። ከፊሉ ደግሞ ወደ አፈር ውስጥ ገብቶ ወደ ፎሲል ፊውልነት ይለወጣል። ነገር ግን ወደ ፎሲል ፊውል ተለውጦ የሰው ልጅ እሱን ሲጠቀሙ የሚለቀው ካርበን ዳይኦክሳይድ በፊት ከነበረው በውስጡ ከነበረው ካርበን ዳይኦክሳይድ በጣም የጨመረ ወይም ከፍተኛ የሆነ ካርበን ዳይኦክሳይድ ምን ያደርጋል ማለት ነው? ወደ አየር ምን ያደርጋል? አድ ያደርጋል ማለት ነው። እሺ እዚህ ጋር እናያለን በምስሉ ላይ
ካርበን ዳይኦክሳይድ አለ። ካርበን ዳይኦክሳይድን ፕላንቶች አብዞርብ ባደረጉት። እነኚህ ፕላንቶች ደግሞ በማን ይበላሉ ማለት ነው? በአኒማሎች። እዚህ ጋር የሚታይ እንስሳ አለ፣ በአኒማሎች ይበላሉ። ከዛም ደግሞ እነኛ አኒማሎች መልሰው በሬስፓይሬሽን ካርበን ዳይኦክሳይድን ወደ አትሞስፌር ምን ያደርጋሉ ማለት ነው? ይለቃሉ። ወደ ምን ይለቃሉ? ወደ አትሞስፌር ይለቃሉ። ግን ይሄኛው እዚህ ጋር ያለው ይሄ ፕላንት ቢሞት ምን ያደርጋል ማለት ነው? ወደ ከፊሉን ወደ አትሞስፌር ቀጥታ የሚገባለ፣ ከፊሉ ወደ አትሞስፌር የሚገባለ፣ ከፊሉ ግን ወደ ምን ይለወጣል? ወደ ፎሲል ፊውልነት ይለወጣል። ይሄ ፎሲል ፊውል ደግሞ በቤት ውስጥ ለተለያየ አገልግሎት ምን እናደርገዋለን? እንጠቀመዋለን። ከዛ ምን ያደርጋል ማለት ነው? ያኔም ካርበን ዳይኦክሳይድ ወዴት ይመለሳል ማለት ነው? ወደ ከባቢ አየር ውስጥ ይመለሳል፣ ወደ አትሞስፌር ይመለሳል ማለት ነው። ካርበን ሳይክል ማለት ይህ ካርበን ኮምፓውንድ በሊቶስፌር፣ በሃይድሮስፌር፣ በአትሞስፌር፣ በሊቶስፌር መካከል የሚያደርገው ልውውጥ ያ ሂደቱ ፕሮሰሱ ምን ይባላል ብለናል? ካርበን ሳይክል ይባላል። እሺ ወደ ሁለተኛው ስንሄድ የምናገኘው ወተር ሳይክል ነው። ምንድነው ወተር ሳይክል? ዋት ኢዝ ወተር ሳይክል? ወተር ሳይክል ምንድነው? ወተር ሳይክል ኢዝ ኮንቲኒየስ ሙቭመንት ኦፍ ወተር ቢትዊን ኤርዝስ ሰርፌስ ኤንድ አትሞስፌር። አሁን ምንድነው ኮንቲኒየስ ማለት? በቀጣይነት ያለው የምን የውሃ እንቅስቃሴ ኮንቲኒየስ ሙቭመንት ኦፍ ወተር ቢትዊን አሁን ይሄ እዚህ ጋር ውሃ መሬት ቢሆን እዚህ ጋር ተኖ ይሄዳል። ከዛ ደመና ይሰራል። ከደመና ደግሞ ተመልሶ ነጠብጣብ ሰርቶ ወደ መሬት ምን ያደርጋል ማለት ነው? ተመልሶ ይሄዳል። አያቋረጥም። ኮንቲኒየስ ነው። ይሄዳል። እዚህ ደመና ይሰራል። ተመልሶ ወደ መሬት ይመጣል። ኮንቲኒየስ ነው። ኮንቲኒየስ ሙቭመንት ኦፍ ወተር ማለት ነው። በማን መካከል? ከታች እርዝ አለ። ቢትዊን እርዝ ኤንድ አትሞስፌር። አሁን የወተር ሳይክል የሚያከናውነው በመሬትና በአትሞስፌር መካከል ስለሆነ ማለት ነው። ወተር ሳይክል ኢዝ ዘ ኮንቲኒየስ ሙቭመንት ኦፍ ወተር ቢትዊን ዘ እርዝ ሰርፌስ ኤንድ ዘ አትሞስፌር። አሁን ሳይክል ምን ማለት ነው? ኮንቲኒየስ ሉፕ ማለት ነው። ሳይክል ማለት ምን ማለት ነው? ኮንቲኒየስ ሉፕ። ከዚህ ጋር ተነስቶ ወደዚህ ሄዳል፣ ተመልሶ ሄዶ ኮንቲኒየስ ሉፕ ነው፣ ይደግማል። ይሄንን ሂደት ምን ያደርጋል ማለት ነው? ደግሞ ኮንቲኒየስ ሉፕ ማለት ሙሉ እንደዚህ የተገጠመ ነገር ምን ይባላል? ሉፕ። ኮንቲኒየስ ሉፕ ምን ይባላል ማለት ነው? ሳይክል። ወተር ሳይክል ዳዝ ኖት ሃቭ ዲፊኒት ስታርቲንግ ፖይንት። የውሃ ዑደት የሚጀምረው ከየቱ ጋር እንደሆነ ስታርቲንግ ፖይንቱ የሚጀምርበት ነጥቡ ዲፊኒት የሆነ የተወሰነ ይሄ ነው የሚባልበት ስታርቲንግ ፖይንት የለውም ማለት ነው። ኢን ወተር ሳይክል ሰርፌስ ወተር ላይክ ኦሽን ሪቨር ኤንድ ሌክ አብዞርብ ሂት ኢነርጂ ፍሮም ዘ ሰን ኤንድ ኢቫፖሬት። አሁን ምንድነው በወተር ሳይክል ውስጥ ይሄ የውሃ አካላት ሰርፌስ ወተር የውሃ አካላቶች እነማ እንደነ ኦሽን እንደ ሪቨር እንደ ሐይቆች ምን ያደርጋሉ? ሂት ኢነርጂን አብዞርብ ማለት መምጠጥ ወይም ማስገባት። ሂት ኢነርጂ ምን ያደርጋሉ ማለት ነው? አብዞርብ ያደርጋሉ። ከየት? ከምንድን ነው አብዞርብ የሚያደርጉት? ከፀሐይ። ያ ሂት ኢነርጂን ከፀሐይ የመጣውን ሂት ኢነርጂ አብዞርብ ሲያደርጉ ምን ያደርጋሉ ማለት ነው? ኢቫፖሬት ማድረግ ይጀምራል። መትነን ይጀምራሉ። ምን ማድረግ ይጀምራሉ? ኢቫፖሬት ማድረግ ይጀምራሉ። the process of changing water to vapor። ይሄ ምንድነው ሂደቱ? changing of water ውሃ የሚለወጥበት ወደ ምን? ወደ ቫፐር። ውሃ ወደ ቫፐርነት የሚለወጥበት ምን ይባላል? ኢቫፖሬሽን ይባላል። ኢቫፖሬሽን። እሺ as the vapor ወተር ቫፐሩ goes up ወደ ላይ በሚወጣበት ጊዜ its ቴምፕሬቸሩ ምን ያደርጋል ማለት ነው? እየቀነሰ ይሄዳል። due to the decrease in temperature the vapor ወተር ቫፐሩ ምን ማድረግ ይጀምራል? begins ይጀምራል to cool and change into very small water droplet
አሁን ቫፐሩ ወደ ላይ በሚሄድበት ጊዜ ቴምፕሬቸሩ እየቀነሰ ሲሄድ ምን ያደርጋል ማለት ነው? ይሄ ኮል እያደረገ እየቀዘቀዘ ሲሄድ ወደ ምን ይለወጣል ማለት ነው? ኢንቱ ቬሪ ስሞል ወተር ድሮፕሌት ምን ያደርጋል ማለት ነው? ይቀየራል ማለት ነው። ዘ ፕሮሰስ ኦፍ ቼንጂንግ ኦፍ ወተር ቫፐር የውሃትነቱ ወደ ምን ወደ ወተር ድሮፕሌት የሚለወጥበት ሂደት ምን ይባላል? ኮንደንሴሽን ይባላል። አሁን ወደ ምን ተለውጧል? ወደ ትንንሽ ወተር ድሮፕሌት ተለውጧል ብያቸዋለሁ። የውሃትነቱ ወደ ትንንሽ የውሃ ጠብታዎች ተለውጧል ብያለሁ። ዘ ድሮፕሌት እነኚህ ጠብታዎች ዘን ፎል ያደርጋሉ ወደ መሬት ቱ ዘ ግራውንድ ኢን ዘ ፎርም ኦፍ ሬን በዝናብ መልክ እነኚህ የውሃ እንትኖች ምን ያደርጋሉ ማለት ነው? ጠብ እያሉ ወደ መሬት ፎል ያደርጋሉ። ይሄ ደግሞ ጠብ ማለት ፕሮሰሱ ምን ይባላል ማለት ነው? ፕሬሲፒቴሽን ይባላል። ምን ይባላል ማለት ነው? ፕሬሲፒቴሽን። ይሄ የወተር ድሮፕሌቶቹ ወደ መሬት የሚወርቁበት ፎል ቱ ዘ ግራውንድ ምን ይባላል ማለት ነው? ፕሬሲፒቴሽን ይባላል። ዌን ወተር ድሮፕሌት ሂት ዘ ግራውንድ፣ አሁን ወተር ድሮፕሌቶቹ ይወርቃሉ በዝናብ መልክ ብለናል አይደለም? መሬትን ሂት ሲያደርጉ ሰም ኦፍ ወተር አብዞርብድ ባይ ሶይል፣ ጥቂት ከፊሉ ወተር ምን ይሆናል ማለት ነው? በሶይል አብዞርብ ይደረጋል። አብዞርብ ማለት መመጠጥ መሳም ማለት ነው። በምን አብዞርብ ይደረጋሉ? በሶይል። ዚስ ወተር ኢዝ ዘን ዩዝድ ባይ ፕላንት ኢን ሰራውንዲንግ ኤሪያ፣ በዛ በአካባቢው የሚገኙ እጽዋቶች ይሄ ወደ አፈር ውስጥ አብዞርብ የተደረገውን ውሃ ነው የሚጠቀሙት ማለት ነው። ከዝናብ የመጣው ሁሉ ወደ አፈር ውስጥ አብዞርብ ይደረጋል ወይም ወደ አፈር ውስጥ ይገባል ማለት አይደለም። የሚገባው ለፕላንቶች ይጠቅማል። ነገር ግን ሰም ኦፍ ወተር ሙቭድ ቱ ኦሽን፣ ሪቨር፣ ሌክ፣ አንዳንዶቹ ወደ ኦሽን፣ ወደ ወንዞች፣ ወደ ሐይቆች ምን ያደርጋሉ ማለት ነው? በጎርፍ አማካኝነት ወደ አፈር ውስጥ ሳይገቡ ወደዚህ ውሃ አካላቶች ምን ያደርጋሉ? ይገባሉ። ከዛስ ድጋሜ አሁን ውሃ አካላት ውስጥ ምን አደረጉ ብያለሁ? ገቡ ማለት ነው። ድጋሜ አሁን ከውሃ አካላት ደግሞ ኢቫፖሬሽን አጌን ቴክስ ፕሌስ ይከናወናል። ቴክስ ፕሌስ ማለት ምንድን ነው? መከናወን። ምን ማለት ነው? ኢቫፖሬሽን እንደገና አጌን ምን ያደርጋል ማለት ነው? ይከናወናል። ፍሮም ፕላንት ኤንድ ወተር ቦዲ። አሁን ትልቁ የምትይዙት ኢቫፖሬሽን ከውሃ አካላት ላይ ይተናል። ሌላም ደግሞ በተጨማሪ ከእጽዋቶች ላይ ኢቫፖሬሽን ይከናወናል ማለት ነው። ከምን ላይ? ከእጽዋት ላይ ኢቫፖሬሽን ይከናወናል። ዘ ኢቫፖሬሽን ፍሮም ፕላንት ምን ይባላል ማለት ነው? ትራንስፓይሬሽን። ከእጽዋት ላይ የሚደረግ ትነት፣ ፀሐይ እጽዋቶችን ሲመታቸው በእጽዋት ውስጥ ያለው ውሃ ምን ያደርጋል ማለት ነው? የሚተንበት ሂደት ምን ይባላል ማለት ነው? The evaporation from plant is called transpiration ይባላል። ምን ይባላል? ትራንስፓይሬሽን ይባላል። እሺ ተመልካቾቻችን ስላዳመጣችሁን በጣም እናመሰግናለን። ላይክ ሰብስክራይብ ማድረጋችሁን እንዳትረሱ። ላይክ ሰብስክራይብ ባደረጋችሁ ሰዓት በሌላ ጊዜ በምንለቅበት ሰዓት ለእናንተ የኛ ቪዲዮ እንዲደርሳችሁ ያደርጋል። ስለነበረን ጊዜ መልካም ቆይታ